ሶላት ማብዛት የኢኮኖሚ ችግር ያለበት የህይወት ጥበት ደሞዙ በረካ ያጣበት የላይፍ ስንክሳሩ የበዛበት ሶላት ያብዛ። በጁምዓ ላይ ሹክ ልበላችሁ። እንደ ሳምንቱ ዛሬም ነገሩ አልቅምና ወደ መዲና መንደር ሹክ ብዬ በመጓዝ በጥቢ ወራቱ ወንድም ያልተጋፉ ያስባለኝን ድንቅ ታሪክ ሹክ ልላችሁ ወደድኩ። የማሳድገው ልጅ ፍለጋ ከትንሹ ልጄና ከባሌ ጋር በመሆን ከበኒ ሰዕድ እንስቶች ጋር ወጣሁ ስትል ሐሊማ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በረከታማነትና ድንቅ ታሪክ ታወጋናለች። ዓመቱ የድርቅ ዓመት ነበር። ምንም ነገር አልነበረንም። ወቃማ አህያ ተፈናጥጬ ወጣሁ። ግመልም ነበረችን። ልጃችን ከረሃብ የተነሳ ስለሚያለቅስ ሌሊቱን ሙሉ እንቅልፍ በዓይናችን ሳይዞር ይነጋ ነበር። ጡቴ የሚያጠገብ ወተት አልነበረውም። ግመሏም የሚታለብ ወተት አልነበራትም። ግና አንዳች በጎ ነገር ተስፋ እናደርግ ነበር። አህያ እየጋለብኩ ረጅም መንገድ ተጓዝን። ድካም አልፈሰፈሰን። መካ ደርሰን የምናሳድገው ልጅ ፈለግን። የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ያገኙ እንስቶች ሁሉ የቲም መሆናቸውን ሲነገራቸው ሊወስዷቸው ፈቃደኛ አልሆኑም። ምክንያቱም ልጅ የምናሳድገው ከአባቱ በጎ ውለታን በመፈለግ ነበር። የቲም ከሆነ ግን እናቱና አያቶቹ ምን ሊፈይዱልን እንል ነበር። በዚህ ምክንያት የቲም መውሰድ አንፈልግም ነበር። አብረውኝ የመጡ እንስቶች በሙሉ የሚያሳድጉት ልጅ አገኙ። ልንመለስ መዘጋጀት ላይ እያለን ባለቤቴ በአላህ እምላለሁ የማሳድገው ልጅ ሳልይዝ ባዶ እጄን መመለስ አልፈልግም፣ ያን የቲም ልጅ ይዤው መለሳለሁ አልኩት። እሱም ይሁን ያዥው፣ አላህ በረከት ያደርግልን ይሆናል አለኝ። ሄድኩና ያዝኩት። እንድወስደው ያስገደደኝ ሌላ ልጅ አለማግኘቴ ነበር። ይዤው ወደ ማረፊያችን ተመለስኩ። ከጭኔ ላይ ሳስቀምጠው ጡቶቼ ወተት ያፈሱ ጀመር። እስኪጠግብ ድረስ ጠጣ። ወንድሙም እንደዚሁ እስኪጠግብ ድረስ ጠጣ። እዚህ ጋር ሐሊማ ወንድሙ ያለችበት ምክንያት በዘር ሳይገናኙ አንዲት እንስት ጡት ጠብተው ያደጉ ልጆች የጥቢ ወንድማማቾች ወይም እህትማማቾች ስለሚባሉ ነው። ንግግሯንም ስትቀጥል ሁለቱም ጡት ካገኙ በኋላ ተኙ። ከዚያ ቀን በፊት ግን ለልጄ ለቅሶ ምክንያት ተኝተን አናውቅም ነበር። ባለቤቴ ወደ ግመሏ ሲሄድ ጋታው ሞልቶ አገኛት። አልቧ መጣና እስክንጠግብ ድረስ ጠጣን። መልካም ሌሊት ማሳለፍን። ሲነጋ ባለቤቴ ሐሊማ ሆይ የያዝሽው ልጅ በረከታማ ነው አለኝ። በአላህ እምላለሁ እኔም እንደዚህ እንደሆነ ተስፋ አድርጋለሁ አልኩት። ጉዞአችንን ቀጠልን። ከአህያዬ ላይ ከልጁ ጋር ተፈናጠጥን። የሁሉንም አህያ ቀድማ ገሰገሰች። ባልንጀሮች የተገረሙ የመጣሽበት አህያ አይደለምን? እባክሽ አትሩጭብን ይሉኝ ጀመር። እኔም እርሷው ናት ስላቸው የገጠማት አንዳች ነገር ያለ ይሉኝ ነበር። ከሀገራችን ከበኒ ሰዕድ ምድር ደርሰን አረፍን። እንዲህ ያለ ድርቅ አይቼ አላውቅም። ግና ከተመለስን በኋላ ቤታችን በረከታማ ሆነ። ፍየሎች ውለው ሲገቡ ጠግበውና ጋታቸው ሞልቶ ነው። እነርሱን እያለብን እንጠጣለን። ሌሎች ሰዎች ግን ከፍየሎቻቸው ጋት ጠብተው አያገኙም። የመንደሩ ሰዎች ለልጆቻቸው አደራችሁን የአቢ ዙአይብ ልጅ ወይም የሐሊማ ፍየሎች ከሚሰማሩበት አሰማሩ በማለት ያዙ ጀመር። ይህም ሆኖ የእነርሱ ፍየሎች ጋት ጠብተው አይቋጥሩም። የኔዎቹ ግን ጋታቸው ሞልቶ ይፈሳል። በዚህ ሁኔታ የአላህን በረከት እያገኘን 2 ዓመታትን አሳለፍን። ልጁም እያደገ ሄደ። ጨዋታው እንደ ሌሎቹ ልጆች አይደለም። 2 ዓመት ሲሞላው ጎበዝና ጠንካራ ልጅ ሆነ። ከእናቱ ዘንድ ወስደነው በረከታማ ከመሆኑ አኳያ አብሮን እንዲቆይ ስለፈለግን እናቱን የመካን ወባ ስለምንፈራለት ከኛ ዘንድ ጥቂት እስኪጎብዝ ይቆይ ስንል ተማጸናት። አብሮን እንዲመለስ ፈቀደችልን። ፊዳከ ነፍሲ ኡሚ ወሃቢ ያ ረሱላላህ።
ሶላት ማብዛት የኢኮኖሚ ችግር ያለበት የህይወት ጥበት ደሞዙ በረካ ያጣበት የላይፍ ስንክሳሩ የበዛበት ሶላት ያብዛ። በጁምዓ ላይ ሹክ ልበላችሁ